ሰላምታዬ በያላችሁበት ይድረሳችሁ። አካላችን የመንፈስ ቅዱስ መኖሪያ ቤተ መቅደስ ስለሆነ በንጽህና መያዝ እንዳለብን ሁሉ ቤታችንንም እንዲሁ ቤተ መቅደሳችን ነው። ቤታችን ውስጥ በምናስቀምጣቸው ነገሮች፣ በምናደርጋቸው ነገሮች፣ በምንናገራቸው ነገሮች ቅዱስ የሆነውን መንፈስ መልካሙን እድል፣ ጤናችንን፣ ረጅም ዕድሜ መኖራችንንና የመሳሰሉ መልካም ነገሮችን እናስተጓጉላለን፣ እንዘጋለን። ስለዚህ ቤታችንን ለአካላችን የሚገባውን ጥንቃቄ ያህል ልንከባከብና በንጽህና ልንይዝ ይገባናል። ይህ ማለት ግን የግድ ውድ ዕቃዎችና ቤት ይኑራችሁ ማለት አይደለም። ከዚህ ቀጥዬ የምነግራችሁ በቤታችሁ በጭራሽ ልታስቀምጧቸው የማይገቡ ነገሮችን ነው። ለውጡን ታዩታላችሁ። አንደኛውና የመጀመሪያው የተሰበረ መስታወት ወይንም የተሰነጣጠቀ መስታወት። በጭራሽ በተሰበረ መስታወት ራሳችሁን እንዳታዩ፣ አውጡና ጣሉ። በአቅማችሁ አነስ ያለም ቢሆን ገዝታችሁ ተጠቀሙ። አስቡት፣ ገጽታችሁ፣ ቁመናችሁ፣ አካላችሁ ትልቅ ዋጋ ነው። ትልቅ ዋጋ አለው። ጥርት ባለ መስታወት ራሳችሁን ተመልከቱ። መጥፎ እድልን ራሳችሁ ላይ አታትሙ። መስታወት ትልቅ ኃይል፣ ትልቅ ኢነርጂ ይስባል አለውና። ሁለተኛ የማይሰራ ሰዓት ግድግዳ ላይ ያለ ሊሆን ይችላል፣ ጠረጴዛ ላይ ወይንም ለእናንተ በሚመች ቦታ አስቀምጣችሁት ሊሆን ይችላል። ይህ ሰዓት የማይሰራ ከሆነ አውጥታችሁ ጣሉ። ባትሪ መቀየር ካለባችሁ ቀይሩ። ቻርጅ መድረግ ካለበት ቻርጅ አድርጉ። በጭራሽ የማይሰራ ሰዓት ከሆነ ግን መስራት ያቆመ ሰዓት፣ የእጅ ሰዓትም ሊሆን ይችላል፣ ቤት ውስጥ የሚቀመጥ ሊሆን ይችላል፣ አውጥታችሁ ጣሉ። ይህ ኔጌቲቭ ኤነርጂ፣ ጥሩ ያልሆነን ኃይልና ስሜት፣ ጥሩ ያልሆነን እድል ስሜት ወደ እናንተ እንዲመጣ የተመቻቸ ያደርገዋልና እየገብዛችሁትም ነውና። አስቡት፣ ሰዓት ከጊዜ ጋር የተቆራኘ ነው፣ የጊዜ መቁጠሪያ ነው። ስለዚህ ሰዓታችሁ ቆመ ማለት፣ ጊዜ ቆመ ማለት እናንተም እስታካርጋችኋል፣ ቆማችኋል። ምንም ነገር ማድረግ እንደማትችሉ ኃይል እንደሌለው ነገር ሆናችኋል ማለት ነው። ያን ላትረዱ ትችላላችሁ፣ ግን ያን የቆመ ሰዓት ያለውን ኃይልና ትስስር ላይገባችሁ ይችላል። ነገር ግን አውጡና ጣሉ፣ እናንተ ተጠቃሚ ትሆናላችሁ ማለት ነው። ሶስተኛ የማይሰራ ኤሌክትሮኒክስ፣ ኤርፎን፣ ሬዲዮ፣ ፎን፣ ስልክ፣ ቻርጀር፣ አምፖል፣ ካሜራ፣ ማይክ የመሳሰሉ ቤታችሁን ፈትሹ። አንዱ ሲበላሽ ሌላውን ትገዛላችሁ። አሮጌው የማይሰራውን እዛው ቤታችሁ ውስጥ አታስቀምጡ፣ አውጡና ጣሉ። ሌላው የተሰነጣጠቁ የተሸራረፉ ዕቃዎችን በማጣበቂያ የያዛችሁ ለማቆየት አትሞክሩ። ይህ የድህነትን መንፈስ ከቤታችሁ እንዳይወጣ እየተንከባከባችሁት ነው። አንዳንድ ሰዎች አቅሙ እያላቸው እንኳን ተጨማሪ የተሰባበሩ የማይሰሩ ነገሮችን አያስወግዱም። ይህ ደግሞ በቤት ውስጥ ጥሩ መንፈስ እንዳይኖር ይከላከላል። ልብ በሉ፣ ሁሉም ነገር በዚች ዓለም ላይ በኤነርጂ ወይም በኃይል የተያያዘ ነው። አሁን እየነገርኳችሁ ያለውን ተግብሩና ህይወታችሁ ላይ የሚመጣውን ለውጥ ኮሜንት መስጫው ላይ ጻፉልኝ። ብዙ የተያዛችሁበት ነገር ይለቀቃል። ረጅም ዕድሜ መኖር፣ መልካም ጤና፣ መልካም እድል፣ የአእምሮ ጤንነት፣ ከአደጋ መትረፍና የመሳሰሉ ቀና ነገሮች ወደ ቤታችሁ ወደ ህይወታችሁ ይመጣሉና። አራተኛ የሸረሪት ድር። በጭራሽ ቤታችሁ ሸረሪት ቤቷን ልትሰራበት አይገባም። ሳታዩት ቀርታችሁ ሊሆን ይችላል። ይህ የሆነበት ምክንያት ደግሞ የማጽዳት ልማዳችሁ አነስተኛ ወይም የተዋጣ ስላልሆነ ነው። ከአሁን በኋላ ቤታችሁን፣ ኮርነሩን፣ በዕቃና በግድግዳ መካከል ያሉ ቦታዎችን፣ በዕቃና በዕቃ መካከል ያሉ ቦታዎችን፣ አልጋ ስራችሁን፣ ጠረጴዛ ስር ሙሉ የሆነ ጽዳት አድርጉ። አስቡት፣ ሰው እየኖረበት ያለ ቤት እንደ መቃብር ቤት ወይንም ተዘግቶ እንደሚኖር ቤት የሸረሪት ማድሪያ ሲሆን ሸረሪት ቤቷን ስሰራበት ይህ የመልካም እድላችሁ መዘጋትን ነጋሪ ነው። ይህ ጥሩ እድል፣ ጥሩ የሆነ መነቃቃት፣ ጥሩ የሆነ መልካም የሆነ መንፈስ ቤታችሁ ውስጥ እየተዘዋወረ እንዳልሆነም ትልቅ ማሳያ ነው። ወደ ቤታችሁ መልካም እድልን ለመጋበዝ የሸረሪት ድራችሁን አጽዱ። አምስተኛ ምንም ተጠቅማችሁበት የማታውቁ ልብስ ወይም ዕቃ እና የነተበ ጫማ። ልብሱን አውጡና መስታወት ፊት ሆናችሁ ካሊያም ደግሞ መስታወትን ባይኖራችሁ አንሱና ልበሱት። አሁንም
ያን ልብስ ስትለብሱ ጥሩ ስሜት ካልተሰማችሁ ለእርዳታ ድርጅቶች ወይንም በማስወገድ በሚገባችሁ መልኩ ያን ነገር አስወግዱ፣ ወስዳችሁ ስጡ። እቃም እንዲሁ ቤታችሁን ቃኙ፣ ፈትሹ። ለአገልግሎት ተገዝቶ ነገር ግን የማትገለገሉበት ከሆነ አውጡና ስጡ፣ አስወግዱ። ቤታችሁ ውስጥ በጥሩ መንፈስና በነጻነት በደስታ የሚንቀሳቀስ አየርና መንፈስ የጥሩ እድል ስበት ኃይል ሊኖር ይገባል። ጫማ በጣም የተበጣጠሰ የነተበ አውጡና ጣሉ። ምንም የሌለኝ ምስኪን እንዴት አውጥቼ ጥላለሁ ለምትሉ ለውጡን ታዩታላችሁ። ብዙ ነገራችሁ በምን እንደተያዘ እንደተዘጋ አታውቁምና። ሌላው ጫማ አሮጌ ባይሆንም ማድረግ የማትፈልጉት ከሆነ አውጡና እዩት፣ አድርጉት። ነገር ግን እስካሁንም ቢሆን ጥሩ ስሜት የማይሰማችሁ ከሆነ ማስወገድ በሚገባችሁ መንገድ አስወግዱ። ለእርዳታ መስጠት ካለባችሁ ስጡ። ለሰው መስጠት ካለባችሁ ለሌላ ሰው ስጡ። አስወጥታችሁ ጣሉ ማለት ነው። 6ኛ የደራረቁ አትክልቶች በጭራሽ ማስቀመጥ የለባችሁም፣ ወይንም ተንከባክባችሁ በጥሩ ሁኔታ ያዙ። ካለዚያ አውጡና ጣሉ። ጥሩ መንፈስ ወደ ቤታችሁ እንዳይገባ እየተከላከላችሁ ነውና አስቡት። አትክልት ቤታችሁ ውስጥ አስቀምጣችሁ ማለት ነው። ነገር ግን ደርቆ ወይንም ጠወላልጎ ከሆነ ይህ ራሱ ሰው የሚኖርበት ቤት ለመሆኑ ራሱ አጠራጣሪ ነው። አይደለም ጥሩ መንፈስን ወደ ቤታችሁ ለመጋበዝ፣ ጥሩ እድልን ወደ ቤታችሁ ለመጋበዝ ይቅርና። 7ኛ የምንናገራቸው ነገሮች በሙሉ ወደ አየር ይወጣሉ። ያ ማለት ደግሞ የቤታችን አየር በምንናገረው ነገር እንደምንሞላው ልብ በሉ። ስለዚህ ከጭቅጭቅ ይልቅ አንዳችሁ ቻል አድርጉና በተረጋጋና ፍቅር ባለበት ስሜት ነገራችሁን ተወያዩ። አብዝታችሁ በሰው ላይ ስለደረሰ መጥፎ ነገር በቤታችሁ ውስጥ በማውራት አየሩን አትበክሉ። የራሳችሁ ይሆናል። ሌላው ቀርቶ በስልክ ሊሆን ይችላል የምታወሩት መልካም ስለተደረገላቸው ሰዎች፣ ስለ አንድነት፣ ስለ መልካም ጤና፣ ስለ ብልጽግና አውሩ። የተናገርነው ሁሉ ይወርሰናል። የቤታችንን አየርም በሐሜት፣ በጭቅጭቅ፣ በማልቀስ ያልተገቡ ጸያፍ ቃላቶችን በማውጣት እንዳንበክል ከዚህ ይልቅ ቤታችሁን በመልካም ነገሮች ቀድሱት። አድማጮች ሰላም ቆዩኝ። ሰብስክራይብ በማድረግ ቤተሰብ ሁኑ። አብዝቼ አመሰግናለሁ። ቻው